ልታፈቅረውና አብራ ለመሆን ግን ልትነግረው እንደነበረ ስትናገር ዴቪንን ሲሰማ ይደሰታል። ከዚያም ባርኮት ዴቭን ለአደይ ታስፈልጋታለህ ፍቅርን ደግሞ አደይን እንዳታስከፊያት ብሎ ተናግሮም ይወጣል። በሌላኛው እይታ ደግሞ ኤላና ለምለም ሳሎን ቤት ውስጥ ቁጭ ብለው ለምለም ልደቷን ስላከበረላት ደስተኛ እንደሆነችና ከ7 ዓመታት በኋላ ልደቷን እንደተከበረላትም ትነግረውና የባርኮትንና የአደይን ጉዳይ አንስተው ሲያወሩ ኤላ ባርኮት ከቤዛ ጋር ሊሄድ እንደሆነ ይነግራታል። ከዚያም ሊሊ ለምን ብላ ስትናደድም ኤላ ባርኮትን አደይ እምቢ ስላለችው ከቤዛ ጋር ለመሄድ እንዳሰበና ቤዛ መጥታ ይቅርታ እንደጠየቀችው አብረው ለመሆንም እንደተስማሙ እንዲሁም ደግሞ ዴቭ አደይን በጣም እንደሚወዳትም ይናገራል። ሊሊ አደይ እሺ ልትለው እንደነበረ ታስባለች። በሌላኛው እይታ ደግሞ አደይ መኝታ ክፍል ውስጥ እያለቀሰች እያለ ዴቭ መጥቶ ለምን እንደዚህ ትሆኛለሽ? አደይ ሳትቀድማቸው መቅደም እንዳለባቸው ለልጁ ትነግራታለች። በሌላኛው እይታ ደግሞ ኤላ ክፍል ሆኖ ከአባቱ ጋር ያወራል። አባቱ እንዲመጣ ሲጠይቀው ኤላ አባቱን የ1 ወር ጊዜ ብቻ እንዲሰጠውም ይጠይቀዋል። በዚህ ሰዓትም ለምለም መታ ድምጹን ስትሰማ በር ላይ ትቆማለች። ከዚያም የሚያወራውን ትሰማለች። ኤላ ከአባቱ ጋር የሚያወራውን ይቀጥላል። ከዚያም በአጭር ጊዜ ውስጥም እንደሚመጣ ሲናገር ለምለም ባለችበት ሆና ይህንን ስትሰማም ታለቅሳለች። በሌላኛው እይታ ደግሞ ዴቭ ልብስ እየቀየረ እያለ ፍቅር ትመጣለች። ከዚያም በቁጣ ይመለከታታል። ዴቭ እንድትወጣ ቢጠይቃትም እሷ ግን ስለ አደይ መጥፎ ነገሮችን መናገር ትጀምራለች። ዴቭ ያስጠነቅቃታል። ፍቅር አደይን አባራትና ሌላ ሰራተኛ አመጣለሁ ስትልም ዴቭ ሌላ ሰራተኛ አምጪ እንዲያውም አደይ ታርፋለች ከዚህ በኋላ እንዳታዣትም ይላታል። ፍቅር ተናዳ ስትናገረው ዴቭ ክፉ ሴት እንደሆነችና መቼም ማብራት እንደማይሆንም ይነግራትና ገፍትራ ሲወጣ ፍቅር መሬት ላይ ወድቃ ታለቅሳለች። ዴቭ ትቷትም ይወጣል። በሌላኛው እይታ ደግሞ ሊዱ ሳሎን ቁጭ ብላ አደይን ትጠራታለች። አንቺ ማን ስለሆንሽ ነው ዴቭን የተመኘሽውም ትላታለች። አደይም እሷ ምንም እንዳላጠፋች ስትናገር ሊዱ አደይ ዴቭን የማትተወው ከሆነ ከፍቅር በፊት እሷ እንደምትደፋት ስትናገር አደይ በዴቭና በሷ ጉዳይ ማንንም እንደማያገባው ስትናገር ሊዱ ትናደድባታለች። ከዚያም ታስወጣታለች። በሌላኛው እይታ ደግሞ ለምለም ሳሎን ቤት ውስጥ ታለቅሳለች። ኤላ ሲመጣ እንባዋን ትጠራርጋለች። ከዚያም ምን እንደሆነ ሲጠይቃትም ለማዋሸት ትሞክራለች። ከዚያ ግን ቆይታ በሷ ምክንያት ኤላ መጎዳት እንደሌለበትና አባቱ ጋር መሄድ እንዳለበትም ስትናገር ኤላም ግራ እንደተጋባና ግን ደግሞ እሷን መቼም እንደማይተዋት ይነግራትና ይተቃቀፋሉ። ከዚያም ለሁሉም ነገር ዝግጁ እንድትሆንም ይነግራታል። በሌላኛው እይታ ደግሞ ዴቭ አደይ ውጪ ያለች ከኋላዋ መጥቶ አይኗን ሸፍኖ ይስማታል። አደይ ለሱ የማትገባ ሴት እንደሆነች ስትናገር ዴቭ ለዘላለም አብራው እንደምትሆንም ይነግራትና የዋነቷና ልቧን በጣም እንደወደደውም ይነግራታል። ከዚያም ፍቅር በእንብርክክ መታ ይቅርታ እንድትጠይቃት እንደሚያደርግም ቃል ይገባላታል። በቀጣዩ እይታ ደግሞ ሊዱ እንደለመደባት ዘፈን ከፍታ ክፍሏ ስትጨፍርም ፍቅር መታ ታስቆማታለች። ከዚያም መጃጃሏን አቁማ ዴቭና አደይን መለያየት እንዳለባቸውም ትነግራታለች። ከዚያም ፍቅር አደይን ከቤት ለማባረር ሐሳብ ብታመጣም ሊዱ ግን ሳትስማማ ትቀራለች። ምክንያቱም ዴቭ ከባድ እርምጃ ሊወስድባቸው ይችላል። በሌላኛው እይታ ደግሞ ለምለም ኤላን አስፈቅዳ አደይ ጋር ለመሄድም ትወጣለች። በቀጣዩ እይታ ደግሞ ሊዱ ዴቭ ጋር ገብታ እንዴት ከሰራተኛ ጋር ፍቅር እንደያዘው ስትጠይቀው ዴቭ እንደማያገባት ይነግራታል። ሊዱም ይሄን አደይ ገጠር ልጅ እንዳላት ስትናገር ዴቭ አስጠንቅቆ ያስወጣታል። በሌላኛው እይታ ደግሞ ሊዱና ፍቅር አደይ ጋር መጥተው በተኛችበት ይበጠብጧታል። ከዚያም አላግባብ ድርጊት ሲያደርጉባት አደይ በቃችሁ ብላ ተነስታ ሁለቱንም አልጋ ላይ ዘርራቸው ትወጣለች። ሊሊ ትመጣለች። ከዚያም ምን እንደተፈጠረ ስትጠይቃትም ባርኮት እንደማይመለስ ትነግራታለች። በሌላ በኩል ደግሞ ዴቭና ኤላም ያወራሉ። ኤላ ስለነሱ ደስ እንዳለውም ይናገራል። አደይና ሊሊ ያወራሉ። ፍቅር ስትመጣ ለምለም እንደሰለቸቻትም ነግራ ትታት ትወጣለች። በሌላኛው እይታ ደግሞ ሊሊ ወደ ሳሎን ገብታ ከኤላ አጠገብ ትቀመጣለች። ከዚያም ሊዱ ስትመጣ ኤላን ስታየው ትደሰታለች። ሊሊ እጁን ትይዘውና እንደሚሄዱ ሲናገሩ ሊዱ ኤላን እንዲቆይ ትጠይቋለች። እነሱ ግን ይወጣሉ። በሌላኛው እይታ ደግሞ ዴቭ ኪችን ገብቶ አደይን አቅፎ ሲስማት ከዚያም ዴቭ እጁን ፊቷ ላይ አድርጎ ትወጂኛለሽ ወይስ አትወጂኝም ሲልም ይጠይቃታል። በዚህ ሰዓትም ፍቅር ትመጣለች። ዴቭ አስቀይሞ ፍቅርን ያስወጣታል። ፍቅር ቶሎ ብላ ትወጣለች። ዴቭ መልሶ አደይን ጠየቃት። አደይ እንደማትጠላውም ስትናገር ከዚህ ቤት እንደሚጠፋም ተናግሮ ወጣ። ልብሱን መሰብሰብ ሲጀምር ሊዱ ልታስቆሙ ሞከረች። ለሰራተኛ ብሎ እንደዚህ በማድረጉ ማፈር እንዳለበትም አስታወሰችው። ዴቭ አደይን እንደሚያፈቅራትም ነገራት።
ከዚያም ትቷት ወጣ። ፍቅር ሳሎን ቤት ስታየው የት ሊሄድ እንደሆነ ስትጠይቀው ዝም ብሎ ሊሄድ እንደሆነ ሲነግራት እሱ ሳይሆን እሷ መውጣት እንዳለባትም ስትናገር ማንም አይወጣም እኔው ነኝ የምወጣ ብሎ ሊወጣ ሲልም አደይ ትመጣና ስታወራው ዴቭ ግንባሯን ይስማል። ከዚያም ሊሄድ ሲል አደይ እጆቹን ትይዛለች። በዚህ ሰዓት ፍቅርና ሊዱ አፍጥጠው ያያቸዋል። ከዚያም ተወዳጁ አደይ ተከታታይ ድራማ ክፍል 39 በዚህ ይጠናቀቃል። ቀጣይ ክፍልንም